ሰውን ጸሎት እንዴት ነው መስማት የሚችለው? እንዴት ነው ሊሰማ የሚችለው? እኛውን እንግዲህ ጻድቃን ሰማዕታት ጸሎታችን ይሰማሉ ይላሉ። ከዚህ ጥቅስ እኮ እንደዛ ሊሆን ይችላል። ያሬዶ እስኪ ይህንን ጉዳይ አብራራው። ምክንያቱም 2800 ሰው ስላለ ይህንን እኛም ስንጸልይ ለምን እንደምንጸልይ በዛው ትነግርልናለ። ሀሳቡን በደንብ ድፋይን እንድታደርገው በሚዋይ በተለይ ቅዱሳን በአጸደ ነፍስ ያሉ ቅዱሳን አያውቁም፣ አይሰሙም። ሰው ካለ ሞቶ አላጥቶላቸዋል፣ ምንም የሚያውቁት ታሪክ የለም ሰው ካለ በዛ ላይ ገብቶ ስለ ቅዱሳን ማውራት ይቻላል። እሱ ችግር የለውም። እኛ ምን እናምናለን ግን ባጭሩ መንፈስ ቅዱስ ከነሱ ጋራ ነው። መንፈስ ቅዱስ ከነሱ ጋር እስከሆነ ድረስ መንፈስ ቅዱስ ባወቀ እግዚአብሔር ባወቀ ይገልጥላቸዋል። ከራሳቸው ያውቃሉ አላልንም እኛ። መንፈስ ቅዱስ ይገልጥላቸዋል። መንፈስ ቅዱስ ጥበብ ማስተዋል ይሰጣቸዋል። ቅዱስ ጳውሎስ እንደተናገረው ልኖር ከክርስቶስ ጋር ሊሄድ ከክርስቶስ ጋር ልኖር እናፍቃለሁ እንዳለው ነው። ሰው ቅዱሳን በስጋ ሲያርፉ ሩጫቸውን ሲጨርሱ ምድራዊ ሩጫ ነው የጨረሱት። በሰማይ ያለው ህይወታቸው የመኖር ህይወት ይባላል እንጂ የሞት ህይወት አይደለም። ስለዚህ ለዚህ ነው ቅዱስ ጳውሎስ ዛሬ በድንግዝግዝ ያለው ዛሬ ከእውቀት ከፍያ አውቃለሁ ኋላ ግን እያለ ደግሞ የሰማዩን ዓለም ይናገራል። እና እኛ ሲጀመር ነፍስ አዋቂ ናት። ነፍስ አትሞትም። ለምሳሌ ከትንሣኤ ሙታን በኋላ ከሙታን ትንሣኤ በኋላ እንዴ እናመሰግናለን እኮ አይደለ? እግዚአብሔር እናመሰግነዋለን። ቅዱስ 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 እያልን አብ ወልድ መንፈስ ቅዱስ ፊት እንዘምራለን፣ እናመሰግናለን እኮ እያልን እናምናለን። መቼም ማመስገን መዘመር ይቀጥላል ማለት ነው በሰማይ። እግዚአብሔርን ማመስገን ይቀጥላል ማለት ነው በሰማይ። ታዲያ እግዚአብሔርን ማመስገን በሰማይ ይቀጥላል ስንል አሁን ምላስና ጥርስ ተገናኝተው እንደምናወጣው አይነት በስጋ እንዳለን ማለት ነው? አይደለም። የነፍሳችንን አዋቂነት ነፍሳችን መዋቲ አይደለችም። ነፍሳችን አዋቂነቷ ተናጋሪነቷና ሕያውነቷ ከስጋ ስለተለየች አይጠፋም፣ አይሞትም፣ ይቀጥላል። መንፈስ ቅዱስ ደግሞ ከነሱ ጋር ስላለ ደግሞ እግዚአብሔር ይህን ይገልጥላቸዋል ብለን እናምናለን። አሁን ለዚህ ማስረጃው እንግዲህ የሐዋርያት ሥራ ምዕራፍ 16 ቁጥር 9ን፣ ዕብራውያን 11ና 12ን፣ ዮሐንስ ራእይን ብዙ ክፍሎችን ማንሳት እንችላለን እና በዚህ በሐዋርያት ሥራ ምዕራፍ 16 ቁጥር 9 ላይ ያለውን ብቻ ላሳይና የነብይንም ሰዓት እንዳልወስድባቸው ዮንያ እንዴ ትልቁ ላይ አድርገኝ። እሺ በጣም ይቅርታ እንግዲህ ነብይ አቋረጥኩት፣ ለዛ ይቅርታ ጠይቃለሁ። የሐዋርያት ሥራ ምዕራፍ 16 ቁጥር 9 አይ በእኔ በቃ እችን እንትን ብዬ እወጣለሁ፣ ችግር የለው ነብይ። እኔ እግዚአብሔር በሚያውቀው ትምህርት ላይ ካወሩ እኔም እርሶም እንዲያው የምናውቀውን ነገር ሼር እንድናደርግ በሚል ነው። ግን ምንም ችግር የለውም። ዋናው ከእንትን ካልን ከተግባባን ችግር የለውም። ሐዋርያት ሥራ ምዕራፍ 16 ቁጥር 9 እንዲህ ይላል፣ ራእይም ለጳውሎስ በሌሊት ታየው ይላል። ራእይም ለጳውሎስ በሌሊት ታየው። እችን ጥቅስ ያዛት እሺ ዮኒ ፕሊዝ። የሐዋርያት ሥራ ምዕራፍ 16 ቁጥር 9 ላይ ነው የማነባው። ራእይም ለጳውሎስ በሌሊት ታየው፣ አንድ የመቄዶንያ ሰው ወደ መቄዶንያ ተሻገርና እርዳን እያለ ቆሞ ሲለምነው ነበር ይላል። አሁን ጳውሎስ አጠገቡ የለም። ይሄ ሰው ጳውሎስ ያለው ሌላ ቦታ ነው፣ ሌላ ሀገር ነው ያለው። ይሄ ደግሞ የመቄዶንያ ሰው ደግሞ የመቄዶንያ ሀገር ሰው ነው። መቄዶንያ ሀገር ሆኖ ይለምናል ጳውሎስን ይጠራዋል። ግን ጳውሎስ አጠገቡ የለም። ኦኬ አሁን አስተውሉ እንግዲህ ክርስቲያኖች፣ ራእይ ማለት ማለት ነው። ብዙ ጊዜ ስንሰጥ ለወንድሞቻችን ራእይ እኮ ነው ይላሉ። ኦፍኮርስ ራእይ ነው። ራእይ ማለት ሪቨሌሽን ነው፣ መገለጥ ማለት ነው። የእግዚአብሔር ለወዳጆቹ ለቅዱሳኖቹ የሚገልጠው ማለት ነው። በማየት በማሳየት ሊሆን ይችላል፣ በመስማት ሊሆን ይችላል። እግዚአብሔር የሚነግራቸው የሚገልጥላቸው ማለት ነው። ራእይ ስለሆነ ውሸት አይደለም። ራእይ እውነት ነው፣ ምክንያቱም ከመንፈስ ቅዱስ የሆነ ራእይ ስለሆነ። አሁን ጥያቄው እሱ አይደለም። ለቅዱስ ጳውሎስ መንፈስ ቅዱስ በራእይ ገለጠለት፣ አሰማው፣ አሳየው ማለት ነው። ግን ይሄ የመቄዶንያ ሰው ጳውሎስን እርዳን እያለ ሲለምን ጳውሎስ አብሮት አልነበረም። ጳውሎስ አጠገቡ የለም። ጳውሎስን ፊት ለፊቱ እያየውም አይደለም። ግን ምን እያደረገ ነው? ጳውሎስን እርዳን እያለ ወደ ጳውሎስ ሲለምን ሲጠይቅ፣ መለመን መጸለይ ማለት ነው። ኦኬ የሚገርመው ነገር ከሆነ ወንድም ጋር ከአንድ ፕሮቴስታንት ወንድም ጋር ደሜን ባለበት ውይይት ስናደርግ ይሆን ይሄን ክፍል ምን ብሎ ተረጎመልኝ?
የሜቄዶንያ ሰው የሚለው ሰው አይደለም፣ አክቹዋል ሰው አይደለም። አክቹዋል ሰው ሳይሆን ጀስት ልክ እንደ በቃ በራእይ ያለ ኢማጂነሪ ሰው ነው እንጂ ሰው አይደለም ብሎ ፈታልኝ ማለት ነው። ኦኬ ሰው አይደለም ብሎ ፈታልኝ። ኦኬ እኔ ደግሞ ምን አረኩኝ? ምን ችግር አለው? እናት ቋንቋውን ለምን አንፈታውም? እናት ቋንቋው እንዴ ብሎ ፈታው። ይሄንን ብለን እዚህ ላይ ገባው። ባይብል ሀብ ይባላል ይሄ ፔጅ፣ ይሄ ዌብሳይት ጠቅላላ የመጽሐፍ ቅዱስን እናት ቋንቋውን፣ እንግሊዘኛውን ሁሉንም የሚያስቀምጥ ነው፣ ብሉይንም ሐዲሱንም። ከዛ አክት ላይ ገባውኝና ይኸው አክት ቻፕተር 16 ቨርስ 9 ላይ ምን ብሎ ያስቀምጠዋል? ይኸው እዩት። እንግሊዘኛውንም ጎን ለጎን ያስቀምጠዋል። ኦኬ ምን ይላል? A vision appeared to Paul in the night. A man of Macedonia was standing and appealing to him and saying, "Come over to Macedonia and help us." Appealing to him ይላል። Okay? or ምን ይለዋል? ፓራክሎን ይለዋል ግሪኩ። ፓራክሎን ይላል እና ቋንቋው ፓራክሎን ማለት to call or for to exhort or to encourage ይላል፣ መጣራት ይለዋል። ይሄ ግን የተባለው ሰው ማን ነው የሚለውን አሁን ዮኒ ኤማን አይደለም የሚለው አኔር ይለዋል በግሪኩ። አኔር ይለዋል። አኔር የሚለውን የግሪኩ ሲፈታውን ብሎ ይፈታዋል መሰለ፣ እዚህ ይፈታላል። አሪፍነቱ አኔር ማለት ይለዋል። እዚህ ጋር አኔር ከነባብ ያወጣና ፌሎ ይለዋል። አዮ ፌሎ ሃዝባንድ ማን ሰር እያለ ያስቀምጠዋል። እንዲሁም ምን ብሎ ያስቀምጠዋል? ይኸው ብሬዝን ጀንትልመን ሃዝባንድ ሃዝባንድስ ማን ማንስ ሜን። ይኸው እዚህ ጋር እንዲሁም በደንብ ሲያስቀምጠው ይላል አደልት ሜን አደልት ሂውመን ኢን ናሬቲቭ ኤንድ ሚራክል አካውንትስ ይላል። ሃዝባንድ አስ ኤ ኮቨነንት ፓርትነር ሪፕሬዘንታቲቭ ሜል ፊገርስ ኤንድ ፐብሊክ አድሬስ እያለ ያስቀምጧል። እናት ቋንቋ እንኳን ይሄንን ሰው የሚለውን ወንድ ለዛውም ጀልመን ብሎ ትልቅ ሰው የቤት ሃውስሆልድ ያለው መሪ የሆነ እያለ ያስቀምጠዋል። ኦኬ ሃዝባንድ እያለ ያስቀምጠዋል። ስለዚህ ይሄ ቦታ እያወራ ያለው ምንድን ነው ስንል አንድ የመቄዶንያ ሰው መቄዶንያ ሆኖ ቅዱስ ጳውሎስን ይለምነው ይጠራው ይጸልይ ነበር። ወደ ጳውሎስ ይለምን ነበር። ኦኬ ይሄ እንደውም ማን ገለጠለት ማለት ነው? ለጳውሎስ መንፈስ ቅዱስ ገለጠለት። ኦኬ ስለዚህ ወደ ጳውሎስ የለመነው እግዚአብሔርን መለመን ስለማይችል ነው። ጳውሎስን እያመለከው ነው። አሁን አስበው ይሆን ይሄ ገድል ላይ ቢጻፍ የሆነ ገድል ላይ ወይ ገድል አለቀልን እንጂ አለቀልን ብቻ። አሁን ይሄ ገድል ላይ ቢጻፍ እንዴት ከባድ እንደነበር አስበው። ኦኬ ግን እኛ ምንድን ነው ስናነብ የምናምነው? አንደኛ እግዚአብሔር ለመንፈስ ቅዱስ ለወዳጆቹ ይገልጥላቸዋል፣ ያሰማቸዋል። አንድ ሁለተኛ ደግሞ እኛ ቅዱሳን በራሳቸው ችሎታ ያደርጋሉ ይሰማሉ አላልንም። ከመንፈስ ቅዱስ የተነሳ መንፈስ ቅዱስ ከነሱ ጋር ስላለ እግዚአብሔር መንፈስ ቅዱስ ያሰማቸዋል፣ ይገልጥላቸዋል ብለን እናምናለን። ለምሳሌ አንድ ክፍል ልጨምር እስቲ። ለምሳሌ እዚህ ሉቃስ ወንጌል ላይ እንዲህ የሚል ቃል እናገኛለን። ሉቃስ ወንጌል ምን ይላል? ኦኬ እሺ ብዙ አለ። ያው ደሚያውን ድንገት እንዲያው ስላነሳው ባለፈውም ስላነሳ ነው። የሆነ መማር ያለባቸው ሰዎች ካሉ እዚህ ጋር እንዲማሩና ጥያቄ የፈጠረባቸውም ሰዎች ካሉ ጥያቄውን እንዲጠይቁ ነው። ምክንያቱም እኛ ለቅዱሳን ወደ ቅዱሳን ብንጸልየው በጸጋ የተነሳ ስለሚያዳምጡን ብለን ነው የምናስበው። ያንን ነው እንግዲህ ያሬዱ እያስተማርክ ያለው። ቴንክ ዩ። ኦኬ የሉቃስ ወንጌል ምዕራፍ 15 እንዲህ ይላል ቁጥር 7 ላይ ዮኒ ታውቀዋለህ ብዬ አስባለሁ። ባለፈው አይ ቲንክ አንብበናል መሰለኝ ከአንተ ጋር። ምን ይላል? እላችኋለሁ አለ አምላካችን ኢየሱስ ክርስቶስ፣ እላችኋለሁ እንዲሁ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል። ቁጥር 7 ላይም ደገመውና እንዲሁ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል። አሁን የሆነ ጥያቄው ምንድን ነው? ይህን ጥቅስ ያዝ። የትኛው ሉቃስ 15 ነው ያልከኝ? ሉቃስ 15
ኦኬ ቁጥር ስንት? ሉቃስ 15 ቁጥር 7 ቁጥር 10 ያነበብኩት። ኦኬ ኦኬ ቁጥር 7 ላይ ያው ንስሐ የሚገባው መቼም አንድ ሰው በህይወተ ስጋ ያለ ነው አይደለ? በምድር ላይ ያለ ነው አይደል? ኦኬ እሱ በምድር ላይ ንስሐ ሲገባ በሰማይ ያሉት በምን አውቅ ነው ደስታ የሚያደርጉት? ምን አውቀው? ምክንያቱም እኔ እናንተ እንኳን በዚህ ሰዓት እያወራን በጣም ብሶ እኮ ሚሊየንስ ንስሐ ይገባል አይደል? ስለዚህ የተመላለሰ መልአክ ሪፖርት እያቀረበ ነው። ዛሬ ዮኒ ገብቷል፣ ዛሬ ፕሮፌት ገብቷል፣ ዛሬ ደሜ ንስሐ ገብቷል፣ በሉ እልል በሉ ዘምሩ እያለ ነው መልአኩ እየሄደ እየተመላለሰ። ፕሮፌት ድኗል አልገባም። አይ ቆይ ምሳሌ መስጠት ነው በማል እንዳትረሳ ብዬ ነው። ስለዚህ ንስሐ ሲገባ በሰማይ ደስታ ይሆናል ይላል። በሰማይ ደስታ ለምን ሆነ? ምን አይነት ኮሚኒኬሽን ቢኖር ነው? ኦኬ ኮሚኒኬሽን ከሌለ፣ ምንም አይነት ኮኔክሽን ከሌለ የአንድ ኃጢአተኛ በሰማይ በምድር ንስሐ መግባት በሰማይ በሚኖሩት ዘንድ እንዴት ደስታ ይሆናል? ኦኬ የእኛ መልስ ምንድን ነው? አንደኛ ሩጫቸውን የጨረሱና በሩጫ ላይ ያሉ በክርስቶስ ተጋጥመዋል ብለን እናምናለን፣ መጽሐፍ ቅዱስን ስለሚነግረን። ክርስቶስ ላይ ስለተጋጠምን የሚገርም ነገር ቅዱስ ጳውሎስ ይህንን አንድነት ሲያወራ አንደኛ ቆሮንቶስ ጥቅሶችን እያስክ ሆኔ አንደኛ ቆሮንቶስ፣ ምክንያቱም ወደፊት ከሰዎች ጋር ስታወራ ይጠቅመሃል ብዬ ያስባሉ እነዚህ ጥቅሶች። ኦኬ አንደኛ ቆሮንቶስ ምዕራፍ 12 ቁጥር ስንት? ከቁጥር 14 ጀምሮ ላንብብልህ። እንዲህ ይላል፣ አካል ብዙ ብልቶች እንጂ አንድ ብልት አይደለምና እግር። ኦኬ አሁን እኔ የፈለግኩት ፓርቲቱ መሰለ። ያው ምን ይላል? ዳሩ ግን ይልና ብልቶች ብዙዎች ናቸው፣ አካል ግን አንድ ነው አለና ከዛ አይን እጅ አታስፈልገኝም ካለ በኋላ አስተውላውን ሆኒ ነገር ግን ደካሞች የሚመስሉ የአካል ብልቶች ይልቁን የሚያስፈልጉ ናቸው። እነዚህ ደካማ ብልቶች አካሉ ላይ ያሉ ናቸው። አስተውል ዮኒ። ኦኬ ምክንያቱም ምን ተብለዋል? እነዚህ ብልቶች ተዘረዘሩና ከዛ ውስጥ መርጦ ደካማ ብልቶች አሉ አለ። እነዚህ ደካማ ብልቶች ግን ያስፈልጉናል አለና ቀጥሎ ምን አለ? ከአካልም ብልቶች ያልከበሩ ሆነው ይላቸዋል። እነዚህን የሚመስሉንን በሚበዛ ክብር እናለብሳቸዋለን። እንዴ እኛን እንዴ ክብርን የምናለብሳቸው የደከሙትን ብልቶች በሚበዛ ክብር እኛንን ክብር የምናለብሳቸው? ቅዱስ ጳውሎስ ምን እያለን ነው? ይኸው ያልከበሩ ብልቶችን በሚበዛ ክብር እናለብሳቸዋለን ይላል። በምናፍርባቸውን ብልቶቻችን ክብር ይጨመርላቸዋል አለና ክብር ያላቸው ብልቶቻችን ግን ደግሞ አለ አስተውሊዮኒ ክብር ያላቸው ብልቶቻችን ግን ይህ አያስፈልጋቸውም ይላል። እነዚህ ክብር የሌላቸው ያልከበሩ የተባሉት እገዛ ይፈልጋሉ፣ ወደ ክብር እንዲመጡ እገዛ ይፈልጋሉ አለ። እነዚህ ግን ክብር ያላቸው ብልቶቻችን ግን አያስፈልጋቸውም ይላል። እነዚህ ግን አድራሻቸው የት ነው ዮኒ? አካል ላይ ያሉት፣ ክርስቶስ ላይ ያሉት። አስተውል። ነገር ግን አለ አሁን አስተውል፣ እነዚህ የከበሩት ያልከበሩትን ያስባሉ ማለት ነው። የከበሩት ያልከበሩትን ያግዛሉ ማለት ነው አይደለ? ምክንያቱም ምን ተብሏል? ክብር ያላቸው ብልቶቻችን ግን ይህ አያስፈልጋቸውም። የትኛው? እንዳልከበሩት ብልቶች እገዛ የሚፈልጉ አይደለም ይላል። ነገር ግን አለ ብልቶች ግን ምን ይበሉ? እርስ በእርስ በትክክል ምን ይበሉ? ይተሳሰቡ ዘንድ አየኸው እንጂ በአካል መለያየት እንዳይሆን ለጎደሎ ብልት የሚበልጥ ክብር እየሰጠ እግዚአብሔር አካልን አገጣጠመው። አንድን ብልት ቢሰቃይ አሁን የውዝች ጋር አንድን ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። አንድን ብልት ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል። እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁ ምንድን ናችሁ? አሁን ብልቶች ናችሁ። ኦኬ እነዚህ እያንዳንዱ ብልቶች ናቸው የተባሉት ዮኒ በስጋ ብቻ ያሉት ናቸው? እኔ እናንተ ብቻ ነን ወይ? ክርስቲያኖች በስጋ ሩጫ ያሉት ብቻ ናቸው? አይደሉም እንዴ? በአጸደ ነፍስ ያሉት በስጋ ስለሞቱ ከአካል ብልት ከመሆን ይቆረጣሉ እንዴ? ነው ሩጫቸውም የጨረሱትም በሩጫ ላይ ያለነውም አድራሻችን ማን ነው? ኢየሱስ ክርስቶስ። ክርስቶስ ላይ ተጋጥመናል ሁላችንም። ኦኬ መድረሻችን አድራሻችን ማን ነው? ኢየሱስ ክርስቶስ። ስለዚህ እኔ ስሰቃይ ቅድም ምን አለን ሆንዬ ሉቃስ ወንጌል ላይ አንድ ኃጢአተኛ
በምድር ንስሐ ሲገባ በሰማይ ምን ሆና ብለናል? ደስታ ይሆናል። እችን አምጣልኛ ምን የምትላል? አንድ ብልት ቢከብር ብልቶች ሁሉ ከእርሱ ጋራ ደስ ይላቸዋል። አየው። ስለዚህ ንስሐ ከበረ ማለት ያብልት ንስሐ ገባ ማለት አይደል? ንስሐ ሲገባ በምድር እኛም ደስታ እናደርጋለን። በሰማይ ደስታ ይሆናል። ይኸው በሰማይ ደስታ ይሆናል። ኦኬ። አንድ ብልት ደግሞ ቢደክምስ በምድር ይኸው ብልቶች አንድ ብልት ቢሰቃይ ማለት ምን ማለት ነው? ቢደክም ማለት ነው። ብልቶች ሁሉ ከእርሱ ጋር ይሰቃያሉ ይላል። ይሰቃያሉ ማለት ነው ያግዙታል ማለት አይደል? ትክክል። በቃ ያግዙታል። ስለዚህ እኛ ምን እናምናለን? በአጸደ ነፍስ ያሉ ቅዱሳን ያግዙናል። ቅዱሳን ስለኛ ይጸልያሉ፣ መላእክቱ ስለኛ ይጸልያሉ ብለን እናምናለን። ማጠቃለያ አንድ ጥቅስ ልስጥና አላቁ። ማቴዎስ ወንጌል ያዝ ዮኒ። ማቴዎስ ወንጌል ምዕራፍ 18 ቁጥር 10 ይበቃናል። ይቀራል እንዴ? የኔ ፔጅ ነው። አሳጥርልን ወንድም። ትምህርትም አይመቸውት አሳጥራሉኝ። እሺ ጸሎት ላይ አይመችም አይደለም። እየተማርኩ እኮ ነው። ጎበዝ